የተለየ ፐርሰናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ኮንፊደንት መሆን ነው። እኔ ከመጠን በላይ ኮንፊደንት ሰው ነኝ በራሴ። ብዙ ጊዜ ብዙ ጥያቄ ሁልጊዜ የምንጠየቀው ጥያቄ ስለሆነ ቁጥራቸው ሲበዛ አያስቸግርም ወይ? ኖ ሪሊ። እያንዳንዱ ኩባንያዎች እንደ አዲስ ነው ያቋቋምኩት፣ እንደ አዲስ ኦል ኦፍ ዘም 26ቱ ነው። አንዳቸውም ድርጅቶች አይዘጉም የሚል ዲተርሚኔሽን ኦኬ። ግን ያላቸውን አሰራር ይለውጣሉ። የመጀመሪያ ትኩረታቸው መሆን ያለበት ሰው ነው፣ ትርፍ አይደለም፣ ቆሳቆስ አይደለም፣ ምቾት አይደለም። ከሰው ተኮር ለማድረግ ደግሞ ሰዎችን ማብቃት ነው። ለማብቃት ደግሞ ግዴታ የዲግሪ ጋጋታ የዲፕሎማ ጋጋታ አይደለም። ለተባለው ስራ በቂ እውቀት እንዲኖራቸው ማድረግ ነው። ኦል ማኔጀርስ ማኔጅ ማድረግ ያለባቸው አማራጭ ለችግሩ አማራጭ አምጣ ነው ማለት ያለባቸው ብዬ አምናለሁ። ስለዚህ እሱ ሌላ የሚከተለው ስታይል ነበረ ብዬ አምናለሁ። ሌላው ሰዎችን ማብቃት ነው ሌላው ስታይል እና ድርጅቶች እንዲያድጉ ከፈለክ ነምበር ዋን ሪሶርስህ ሰው ነው። አዎ ሰዎች ፈጣሪ ዲዛይን አያልቅበትም። አየሁ የሰው ሁሉ ፊት አንድ አይነት አይደለም። ጠባያችንም እና ሁለመናችንም ደግሞ ለየት ያለ ነው። ያለንን ፋከልቲ ለየት ያለ ነው አለ እከሌን ስላደረገ ብለህ ዝም ብለህ እሱን ተከትለህ ጭልጥ ማለት የለብን። እከሌ የሚባለው ሰውዬን ሰክሰስፉል ስለሆነ ምናምን አክሽኑን ተመልከተው አጥና ምናምን፣ ግን እሱን ካልሆንክ ብለህ መቸገር ያለብህ አይመስልም። አንደኛ ነገር ራስን ዲፋይን አድርገህ እኔ እንደዚህ አይነት ሰው ነኝ ማለት መቻል አለብህ አይደለም እንዴ? እና ብዙ ጊዜ ላይፍ የሚከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው 5 ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥሎ ኮሚኒቲ ውስጥ መግባት አለብህ። ታገባለህ፣ ቤተሰብ መራን ማድረግ መቻል አለብህ። ከዛ ቀጥሎ ያን በደንብ አጥመህ ከሰራ ወደ ኮሚኒቲ ሄደ ደግሞ ኮሚኒቲው መርዳት መጀመር አለብህ አይደለም እንዴ? ያን ያስገኘልህ ኮሚኒቲ ስለሆነ። ከዛ ቀጥሎ እድለኛ ከሆንክ ደግሞ በአገር ሌቨል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ። ከነዚህ ደረጃዎች አንዱ ጋር መሆን መቻል አለብህ። ገና መጀመሪያው ምንም ነገር ሳይጀምረው 5ኛው መሆናቸው ገብተዋል። በራሴ የምተማመን በሁለት ጆሮች መካከል ያሉት ነገሮች ናቸው ሀብቶች። በሰላህ ወደ በራይጋ አሜሪካን ቤት እነሱን ሽጨን የኖርኩት እዚህ የምመጣ እነሱ ነው የምጠቀመው፣ ሌላ ሀብት የለኝም። ስለዚህ እነዚህ ደግሞ እንዳይበከሉ አድርጌያቸዋለሁ በልዩ ልዩ ነገሮች። እነዚህ ልዩ ልዩ የሚበክሏቸው በአንደኛ ደረጃ ሀብት ነው። ኦኬ ለሀብት ብዬ ማንም ቦታ የሚሄድ ሰው አይደለሁም። በቂ ቤተሰቤን ለማስተዳደር እኔን ለማስተዳደር የሚያስፈልገኝ በቂ ነገር ካለኝ በጣም ሳትስፋይድ ነኝ። ሚስተር ናይስ ፐርሰን እየተባልክ ዝም ብለህ እየተንከባለልክ አንድ ነገር አታራምድ፣ ኩባንያ አታሳድግ፣ ብቻ የዜ ናይስ ፐርሰን። በእኛ ሀገር አባባል እንደዚህ በሰዓት የምትገባ በደንብ አድርገህ የምታከብር ዲሲፕሊን እንዲሆንክ ምናምን የሆን ካለቃ ከሆንክ ኃይለኛ ነው የሚባል። ወርዱ ራሱ ትክክል አይደለም። ጎበዝ ነው፣ ፕሪንሲፕልድ ነው መባሉ ይሻል ነበር። እኔ 20 ዓመት ወርቅ ሸጫለሁ። እንደ ዝም ብለህ ያመረትክ የሚሸጠው ነገር አይደለም። ወርቅ ራሱን የቻለ እንትን ነው፣ ኢንተርናሽናል ማርኬት ነው። በቀን 2 ጊዜ ፕራይዙ ይወጣል ይወርዳል፣ ኒውዮርክ፣ ለንደን። ስለዚህ እኔን ግራፍ አድርገህ መከተል አለብህ። የትኛው ታይም ላይ ነው መሸጥ ያለብኝ? ትክክለኛ ታይም ነው ራዝ ያደርጋል ብለህ በምታስብበት ጊዜ አሁን እንሽጥ ትላለህ። ጥሩ ዋጋ ታገኛለህ ማለት ነው። ሀገሪቷ ውስጥ የምታመርተው ነገር ኤልፎራ ብርቱካን ያመርታል፣ ስጋ ምናምን። እንዴት ይሽጠው? ኮስቢ የሚባል አለን ቆርቆሮ የሚያመርት፣ ቀለም ፋብሪካ አለን ቀለም የሚያመርት። የት ይሽጡት? ሆም ዴፖ የሚባል ነገር አለ አሜሪካ። የእነዚህም ፕሮዳክቶች አንድ ሱቅ ትከፍትና አሁን ሰው ፈጠርክ ማለት ነው፣ ቢዝነስ ፈጠርክ ማለት ነው። ሆም ዴፖ የተፈጠረው እኔ ነው የፈጠረው ሆም ዴፖን የሚባል ነገር አርኩ። በዛኛው ስሙ እንዳይጋጭብኝ አዲስ ሆም ዴፖ። ስለዚህ እነዚህ ወስደው ለዚህ ያቀርባሉ። የሰም ድርጅት ነው ይሸጣል። የኤልፎራን ደግሞ ፕሮዳክቶቹ ምናምኖችን የት ልሽጣቸው? ጎመኑ ምናምን ኩንስ የሚባል ነገር ፈጠርኩ። ኩንስ ማርኬት ነው የፈጠርኩ። ኢንቴግሬሽን የሚባለው
ጦር ኃይሎች ያለውን የኩዊንስ ማርኬት ያለበትን አይታችሁት ከሆነ ከውጭ ሀገር ስለኖርክ ውጭ ሀገር መኖርህ አንዳንድ ነገር እንድታመጣ ነው። ኦኬ ወደ ምናምን ሺህ የሚሆን መኪና የሚያስቆም እንትን ፓርኪንግ ያለው ኦፕን ፓርኪንግ አንደርግራውንድ አይደል ኦፕን ማርኬት መጀመሪያው ስራ ምን ያለው ፓርኪንግ ነው። ምክንያቱም ትልቅ ማርኬት ካለ ሱፐር ማርኬት የሚገበዩት መኪናዎች ናቸው። ስለዚህ አንተ ወደዛ ማርኬት መሄድ የምትፈልግ ከሆነ መኪና አለ፣ ምናልባትም ልጅ አለ፣ ኦኬ ምናልባትም አካውንት አለ ባንክ። ስለዚህ እዛ ከገባህ ጋዝ ስቴሽን እዛው ተከየልሃለሁ፣ መኪናን ትሞላለህ፣ ግሮሰሪ አለ፣ የምትገዛውን ነገር ትገዛለህ፣ ባንክ አለ ኢንኬስ ገንዘቡ ካስፈለገ እዛ ለማውጣት አይደለም። ካፌቴሪያ አለ፣ ምናልባት ቁጭ ብለህ የተወሰነ ጊዜ ልጆች የምትጠብቅ ከሆነ ከዛ ቀጥሎ ከኬጂ እስከ 12 ክፍል ትምህርት ቤት ከፍቼልሃለሁ እዛው ግቢ ውስጥ